በሙሉ አዛዥ 100% ከትግራይ ነው። ምክትል አዛዥ 100% ከትግራይ ነው። ሁሉም እዞች። ይሄ ብቻ ሳይሆን ምስራቅና ምዕራብ አካባቢ ወይ አማራ ወይ ኦሮሞ ሎጂስቲክስ ሰው ኃይል ተብሎ ተቀላቅለዋል። ሰሜን እዝ ግን አዛዥ፣ ምክትል አዛዥ፣ ሎጂስቲክስ፣ አስተዳደር አራቱም ኮሚቴ ከትግራይ ነው። ለምን ሰሜን እዝ የሚለውን በኋላ መጣበታል። ይሄ እዝ ነው። ከእዝ አንድ ስቴፕ ደግሞ ወርደን እንመልከት ብለን ክፍለ ጦሮች ስናይ ክፍለ ጦሮች ሁለት መልክ አላቸው፣ ሜካናይዝድ እና እግረኛ የሚባል። የኢትዮጵያ ሜካናይዝድ ክፍለ ጦሮች 100% አዛዦች ትግራይ ክልሎች ናቸው። 100%። እግረኛ ክፍለ ጦሮች 80% ከትግራይ ክልል። ቅድም ያያችሁት ማድረግ አይሰራም ማለት ነው። ሰዎቹ ማድረግ አላቸው እንጂ እዛ አይመሩም፣ ክፍለ ጦር አይመሩም ማለት ነው። ዝም ብሎ ስንት ጀነራል አለ ለሚባል ቁጥር ብቻ የሚመቸው። ከሱ አንድ ስቴፕ ስንወርድ ሜካናይዝድ ብርጌዶች 85% ከትግራይ ናቸው። እግረኛ ብርጌድ 80% ከትግራይ ነው። እንግዲህ አስቡት፣ ከብርጌድ ጀምሮ እስከ መከላከያ ድረስ ሌላው ሰው የለም። ምናልባት በስልጠና በምናምን ደግሞ የሚቀየር ነገር ካለ ስልጠና ተቋማት እንይ ብለን የመከላከያ ተቋማት ስንመለከት የመከላከያ ስልጠና ተቋማት 85% በትግራይ ልጆች ይመራል። ስለዚህ አዲስ ሰው እንኳን መምለን ብናስገባ ያው ችግር ነው ማለት ነው። ይሄ የተዛባ ነገር የትግራይ ሕዝብ ማወቅ አለበት፣ የኢትዮጵያ ሕዝብ ማወቅ አለበት። መደገም የለበትም። ሁሉም በሚገባው ልክ ነው ሼሩ መውሰድ ያለበት። በእርግጥ ፕሮፌሽናል መሆን እንደተጠበቀ ሆኖ ምክር ቤት ስላልሆነ ልክ እንደ ተወካዮች ምክር ቤት ከሁሉም ብሔር ጠብ ሳይሆን ከሁሉም ብሔር የተሻለውን አሰልጥኖ አዘጋጅተው ሁሉን ይመስል ኢትዮጵያዊ መከላከያ መፍጠር ያስፈልጋል። ይሄ ወደን ሳይሆን በህገ መንግስት በግድ የተቀመጠ ሐሳብ ኢትዮጵያን ይመስል መከላከያ መገንባት። እስቲ ለማንኛውም ስልጣን ላይ ያሉትን ሰዎች እንተውና ዘሆል አርሚው እንዴት ተገነባ፣ ስትራቴጂው፣ ፖሊሲዎቹ፣ መመሪያዎቹ፣ የስልጠና ዶክመንቶች እንመልከት ብለን የምናቃቸውን ማናቃቸውንም አስመጥተን ስንመለከት ምንም ጀነራል መሆን አያስፈልግም፣ ኮማንደር መሆን አያስፈልግም። አርሚው የተገነባበት ሰነድ ቀዩ መጽሐፍ 100% ከኢፌዴሪ ህገ መንግስት በድፍረት የሚቃረን መጽሐፍ ነው። መጽሐፉ የሚለው አንተ የፓርቲ ዘብ ነህ፣ አብዮታዊ ዲሞክራሲ ከተነካ ተዋጋ። ይሄ ምርጫ ምናምን ድራማ ሁሉ ውሸት ነው ማለት ነው። አብዮታዊ ዲሞክራሲ ከሌለ ያንተ የምትላት ኢትዮጵያ የለችም ይላል ጽሁፉ። የኢትዮጵያ ፋውንዴሽን የፓርቲ አይዲዮሎጂ ነው። የሱም ሚላት ኢትዮጵያና የሱም ማይላት ኢትዮጵያ የምትወሰነው ያ አስተሳሰብና ያ ፓርቲ ካለ ብቻ። ስለዚህ ሌላውን ብሔር ቢሆን ቁጥሩ በዛ ቁጥሩ አነሰ ትርጉም የለውም። የተገነባው በዚህ ሂሳብ ነው። ከዚያ በኋላ ይሄ ተቋም የተገነባበት ሁኔታ ለፓርቲ ያለው ውግንና የኢትዮጵያን መጻኢ ዕድል ከመወሰን አንፃር አደገኛ ነው የሚል ግልጽ የሆነ ግልጥ ያለ ሐሳብ ነበረ። ማሰብና ሐሳብን ኤክስኪዩት ማድረግ ለየብቻ። ለምሳሌ ሲዳማ ክልል ወላይታዎች ሲጨፈጨፉ እዛ አካባቢ የነበረው አዛዥ አሁን መገናኛ ቆራርጦ ወታደር ያስጨረሰው ግለሰብ ነው። መረጃ አለን ግን ማስረጃ የለንም። ወላይታ ሲዳማ ገደለኝ ይላል። ወላይታና ሲዳማ አይገዳደልም፣ አብሮ የኖረ ነው። እዛ ያለው ቅድም ያልኳቸው ሃይራርኪ ገንዘብ አለው፣ ኔትወርክ አለው፣ ሚሽን ይሰጠዋል፣ ያጋድላል፣ ደሞም ሰላም ያስከብራል። ግለሰቡን ለማንሳት ሙከራ ካደረገን በኋላ ትሬንድ ነው የሆነው ይሄ ግጭት ኢትዮጵያ ውስጥ የነበረው የደህንነት ተቋም የነበረው የመከላከያ ስሪት ምንድነው ያስከተለው? ሳቢያው ምንድነው ብለን ያየን እንደሆነ ባለፉት 2 ዓመት ተኩል ዋና የሚባሉ የሰው ህይወት የቀጠፉ ንብረት ያወደሙ
የመንግስትን ትኩረት የሳቡ 100